ሐረር የባህላዊ ታሪካዊ ቅርሶችና የቱሪዝም ከተማ። ሐረር ከኢትዮጵያ ታሪካዊና የስልጣኔ ፈርቀዳጅ ከተማነቷም ትጠቀሳለች። ባለታሪክ ጥንታዊት ከተማ የባህል ፈርጥ ናትም ይሏታል። ተፋቅረው የሚኖሩባት የአብሮነት ከተማ ሲሉም ይመሰክሩላታል። ሐረር የፍቅር የሰላምና የአብሮነት ተምሳሌት እንዲሁም ታሪካዊና የደጋግ ሕዝቦች መገኛ የሆነች ከተማ ናት። ሐረር ተንቀሳቃሽና የማይንቀሳቀሱ እንዲሁም የሚዳሰሱና የማይዳሰሱ በርካታ ቁሳዊና መንፈሳዊ ቅርሶች ባለቤት የሆነች ከተማ ናት። ከነዚህ ቅርሶች መካከልም የከተማው ልዩ መለያ ምልክት ከመሆን አልፎም እንደ አውሮፓውያን አቆጣጠር በ2006 በዩኔስኮ ዓለም ቅርስነት የተመዘገበው የጀጎል ቅርስ በቀዳሚነት ይጠቀሳል። የሐረር ጀጎል ቅርስ ኢትዮጵያ በዩኔስኮ በዓለም ቅርስነት ካስመዘገበቻቸው ቅርሶች መካከል አንዱ ለመሆን በቅቷል። ሐረር ከቅርስነት ባሻገር እንደ አውሮፓውያን አቆጣጠር በ2002-2003 በሰላም በመቻቻልና በአብሮነት ከተማነት ዓለም አቀፍ ሽልማትና ዕውቅናን አግኝታለች። ይህም የተለያየ እምነት፣ ባህልና ቋንቋ ያላቸው ሕዝቦች ለዘመናት በሰላምና በፍቅር የኖሩባትና ዛሬም የሚኖሩባት ከተማ በመሆኗ የተቀዳጀችው ክብርና ዕውቅና ነው። ሐረር የምትታወቀው በሰላም፣ በፍቅር፣ በእንግዳ ተቀባይነትና የተለያዩ ሃይማኖቶች በአጭር ርቀት አምልኳቸውን እያካሄዱ በመቻቻል አብረው የሚኖሩባት ከተማ በመሆኗ ነው። እንግዳ ተቀባይነት የሐረር የተፈጥሮ መዋቅራዊ ስሪት ነው። ይህ አስደናቂ የእንግዳ ተቀባይነት ባህል ለቱሪዝም ልማት ብሎም ለሀገራዊ አንድነት ጉልህ ሚና አለው። ሐረር ከተማ ቅርቡ ደግሞ ከሰሃራ በታች ከሚገኙ የአፍሪካ ከተሞች የመጀመሪያዋ የዓለም ቅርስ ከተሞች ድርጅት ወይም ኦርጋናይዜሽን ኦፍ ወርልድ ሄሪቴጅ ሲቲስ አባል ከተማ ሆና ተመዝግባለች። ሐረር ከተማ 115 ሀገራትን በአባልነት በያዘው የዓለም ቅርስ ከተሞች ድርጅት ከፈረንጆች አቆጣጠር ከሰኔ 2023 ጀምሮ ነው የተመዘገበችው። ሐረር የዓለም ቅርስ ከተሞች ድርጅት አባል ሆና መመዝገቧ በከተማዋም ባህላዊና ታሪካዊ ቅርሶችን ለመጠበቅ ለመንከባከብና ለማልማት እንዲሁም ለቱሪዝም ዘርፉ እድገት ከፍተኛ አስተዋጽኦ ይኖረዋል። ከዚህም በተጨማሪ ድርጅቱ የቅርስ ከተሞች በጋራ ጉዳዮቻቸው ተሞክሮ እንዲለዋወጡ እንዲሁም በቅርስ ከተሞች የሚታየውን የመሠረተ ልማት ችግርና የኢኮኖሚ ፈተናዎች ለመሻገር ብሎም ተያያዥ ዕድሎችን ለማስፋት እንደሚጠቅም ይታመናል። ሐረር የባህላዊ ታሪካዊ ቅርሶችና የቱሪዝም ከተማ